ቃልህን ልትገልጥልን ጌታ እግዚአብሔር ሆይ ለካ መጽሐፉን ሲገልጥልን ልባችን ይቀልጥ የነበረው ይቃጠል የነበረው ለካ እሱ ነው እንደተባለ ካንተ ህልውና መገኘት የተነሳ እግዚአብሔር የዘላለም አምላክ ስፍራውን ገነት እንድታደርግልን ሃሌሉያ ሃሌወትህ በመካከላችን እንዲሆን ከዚህ ስንወጣ የምንረሳው ሳይሆን ይዘነው የምንሄድ እግዚአብሔር ሆይ ያንተ ድምፅ በእያንዳንዳችን ላይ እንዲመጣ በጌታ በኢየሱስ ስም እንድትረዳን እንጸልያለን። እግዚአብሔር የዘላለም አምላክ የትኛውም ክፉ ቃሉን ለመልቀም የሚላኩ አጋንንቶች ክፉዎች ሁሉ በጌታ በኢየሱስ ስም የታሰሩ ይሆኑ። እናከብረሃለን፣ እናመሰግንሃለን። እግዚአብሔር የዘላለም አምላክ ሐሳባችን ልባችን ሁሉ ስብሰብ ብሎ ድምፅህን መስማት ማስተዋል እንድንችል የልቦናችን አይኖች ክፈትልን። እንደ ሊዲያ አይነት ልብ ስጠን በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንግዲህ እኔ ስለ መለኮት ማስተምራለሁ ምሁር ነኝ እያልኩኝ ይቅርታ። ግን በቃ እንደዛ ስታስተምሩ ለእናንተ ደግሞ በቃ ገዢ የሆነ ነገር እግዚአብሔር በውስጣቸው ያስቀምጣል እና አሁን የዚህ ኦቲ ቴዎሎጂ የሚባል አለ የብሉይ ኪዳን ነገረ መለኮት እሱን እንትን እያልኩኝ እዛ ውስጥ በቃ ውስጤ አንድ ሀሳብ ውስጥ ደጋግመዋል እና አንዳንዴ ቲክቶክ ላይ እንደዚህ ዝም ብሎ አጭር የ5 ደቂቃ የ6 ደቂቃ እንደዚህ እንትናል እና ሩት መጽሐፍ ላይ ነው ይሄ ወራት ያሉት እና ዛሬ ከእናንተ ጋር አብረን የምንካፈለው እሱ ነው። ክብር ለኢየሱስ። መቼም ይሄ ከብሉይ ኪዳን ካሉ ከመኃልየ ቀጥሎ በጣም ፋሲኔቲንግ የሆነ ስቶሪ በጣም ልብን ቀልብን የሚገዛ ክፍል የሩት መጽሐፍ በቃ አቻ የሌለው መጽሐፍ ነው። ጌታ ይባላል እና ታሪኩን ስትሰሙ በጣም ያስደንቃቸዋል። ብትንትን ያለ አውት ኦፍ ኮንትሮል የሆነውን ነገር እንዴት እግዚአብሔር በፕሮግረስ ቀስ እያለ ነገሮችን እያስዋበ መጥቶ የሰው ላይፍ ምዕራፍ 1 ብቻ እንዳልሆነ ምዕራፍ 4 ላይ ያለውን በሐዘን የነበረውን ነገር እንደገና በሰርግ በደስታ እግዚአብሔር ሲደለድመው እናያለን እና የነገር መጨረሻ ምዕራፍ 1 ብቻ አይደለም። ክብር ለኢየሱስ ይሁን። ሰፈሪንግ ይኖራል፣ ዲስፐሬሽን ይኖራል፣ ብዙ ነገሮች ይኖራሉ፣ ምሬት ይኖራል። ግን እንደዛ እንደሆነ አይቀጥልም። እግዚአብሔር መልካምና ደግ አምላክ። ክብር ለኢየሱስ ይሁን። ሃሌሉያ። ወርቅ ነው የሚያደርገኝ። በጣም ደስ ይለኝ። በጣም ጥሩ ልብ እንዳላችሁ ስለማምን ሰው መናገር የሚችለው በነገራችን ላይ የሚሰማ ሰው ሲሰጥህ ነው እና በጣም ልባችሁ ክፍት ስለሆነ ጌታ ይባርካችሁ። ሃሌሉያ። ስለዚህ እዚህ የሩትን መጽሐፍ ከመናገር በፊት ትንሽ ታሪካዊ ዳራውን በናገራችሁ ጥሩ ነው። ታሪካዊ ዳራ የምንናገረው ምንድን ነው? በምን አይነት ሁኔታ ውስጥ ነበር ይሄ መልእክት ለእነዚህ ሰዎች ሲመጣ፣ ህዝቡ በምን አይነት ሁኔታ ውስጥ ነበር የሚለውን ነገር ስንረዳ መልእክቱ በጣም የበለጠ ማለት ግልጽ ሆኖ እናየዋለን። እግዚአብሔር ይመስገን። መሳፍንት በሚፈርዱበት ዘመን ብሎ ነው የሚጀምረው እና እንግዲህ መጽሐፍ ቅዱስ እንደምታውቁ ሙሴ ካለፈ በኋላ ሙሴን የተካው ኢያሱ ነው። ኢያሱ ደግሞ በጣም ሙሴ የጀመረውን ነገር ጥግ ያደረሰ ነው። እስራኤል ወደ ዴስቲኒያቸው እንዲደርሱ እግዚአብሔር የተናገራቸው በሕይወታቸው እንዲከናወን እንዲፈጸም በጣም ጌታ የተጠቀመበት በሕይወቱ ዘመን ሁሉ እግዚአብሔር ድልን የሰጠው ሰው ነው። ህዝቡን አሻግሮ ወደ ተስፋይቱ ምድር ያደረሰ ሰው ነው እና እሱ ሰው አገልግሎቱን ጨርሶ እግዚአብሔር የሆነ ነገር ሹክ አለው። አንተ ካለፍክ በኋላ ይሄ ህዝብ በቃ ከመስመር እንደሚወጣ እወቅ እና ምዕራፍ 23 እና 24 ኢያሱ ስታይ ተጠንቀቁ ነው የሚላቸው። እኔ ካለፍኩ በኋላ እንዴት አደርጋለሁ? ሙሴም በነገራችን ላይ ብሏቸዋል። ዘዳግም 32 ስታዩ እንዲህ ነው አንድ ዝማሬ ጽፈህ አስቀምጥ። እስራኤል ከበሉ ከጠጡ ከተከናወነላቸው በኋላ በምድረ በዳ እግዚአብሔር የሰራውን ተአምራት የሚረሳ ትውልድ ስለሚኖር ምስክር እንዲሆን እና በምድረ በዳ መራችሁ እንዲህ አላችሁ እናንተ ግን ሲከናወንላችሁ አምላካችሁን ረሳችሁ ሲል ኧረ በፍጹም እኛ እንዲህ አናደርግም ያሉ ነበር። እና ኢያሱ ካለፈ ከሞተ በኋላ አዲስ ትውልድ ተነሳ ይላል። ይሄ ትውልድ እግዚአብሔር ያደረገውን ነገር የማያውቅ የእግዚአብሔርን ታሪክ የማያውቅ ትውልድ
በጣም ከባድ ውድቀት ማለት መንፈሳዊ ድንቁርና ነው ወገኖች። ጴንጤ ውስጥ ሌላ አይን አለ፣ ሌላው ሰው ላይ የሌለ ማለት ነው። ጌታ ይባላል። ለዚህ ነው አዲስ ኪዳን የልቦናቸው አይኖች ሲበሩ እያለ መጽሐፍ ቅዱስ ይላል። የሰው መብራቱ አይኑ ናት። አይኑ ከጨለመ ሰውነቱ ሁሉ ምን ይሆናል? አይኑ ብሩህ ከሆነ ግን ሰውነቱ ሁሉ ብሩህ ይሆናል ይላል። ዛሬ በጌታ በኢየሱስ ጭጋጉን ያንሳልን። አሜን። በቃ አይኖቻችን ጌታ ይክፈትልን። አሜን። እግዚአብሔር ክቡር ያለውን ክቡር ማለት የምንችለው እሱ ሲሆን እና ኢያሱ በቃ የራሱን አቋም ተናገረ። እኔና ቤት እግዚአብሔር ነው የምናመልከው፣ እናንተ ግን በቃ የምታመልኩትን መረጡ፣ ምን እንደሚሆን አውቃለሁ አለ እና እንደተባለው አዲስ ትውልድ ተነሳ፣ እግዚአብሔርን ማወቅ እና የመሳፍንት ዘመን የ300 ዓመት እንደሆነ እንደዚህ ቴዎሎጂካል ሃይፖቴሲስ የሚባላል መላምት እንግዲህ ሰዎች ሲያጠኑ አንዳንዶቹ ከዛም ያሳንሱታል፣ ግን ለ325 ዓመት ነው ብለው ያስባሉ የመሳፍንት ዘመን። እና በዛን ዘመን ወደ 13 የሚሆኑ መሳፍንቶች ተነስተዋል እና የተወሰነ ጊዜ የተወሰነ መንገድ ይሄዳሉ፣ የተወሰነ ደግሞ ያደርጋሉ። እና ያ ዘመን በጣም ከባድ ዘመን ነው። መጽሐፍ ቅዱስ ሲናገር እንዲያውም ከመሳፍንት 17 ጀምሮ እስከ 21 ያለው እዚህ መድረክ ላይ ልንናገረው በጣም የሚቀፍ ድርጊቶች በእስራኤል ይገኛሉ ተብሎ የማይታሰቡ ነገሮች የሆኑበት ነው። ንጉሥ አልነበረም እና ሰው ሁሉ በፊቱ ደስ ያሰኘውን የሚያደርግበት ስታንዳርድ ያልነበረበት ዘመን፣ ሰው ሁሉ ደስ ያለው መሪም አልነበረም፣ ተመሪም አልነበረም፣ ባለራዕይ አልነበረም። ስለዚህ ሰው የፈለገውን ጉልበተኞች የፈለጉትን የሚያደርጉ የብንያም ሰዎች ያደረጉትን ታውቃላችሁ። የካህናት ሚስት እየቀሙ እንዴት የሚያደርጉ ካህኑ ለግለሰብ የግለሰብ አገልጋይ ሆኖ ተቀጥሮ የሚሰራበት የዳን ሰዎች ያገኙትን ካህን ታውቃላችሁ ምዕራፍ 18 ላይ እና ራሱ አንዱ ካህን አንዱ ሌዋዊ ቁባት ነበረችው ይላል። ቁባት ማለት ከሚስት ተጨማሪ ማለት ነው። እንግዲህ ለካህን ቀርቶ ሌላውን ተራው ምንም እንኳን የማያደርገው ማለት ነው። ግን ዘመኑ በቃ የሮል ሞዴል ያለ የሚባልበት ዘመን በቃ መሮጫ የሚሆን እናንተ ህይወታችሁን የምታዩበት በቃ ማለት ፈርታችሁ በእግዚአብሔር ፊት እውነተኛ የሆነውን የምታዩበት ምሳሌ የሚሆን ነገር የጠፋበት ነው። ከባድ ዘመን ነው። መጽሐፍ ቅዱስ እንደዚህ ነው የሚለው። እንግዲህ የሩት መጽሐፍ ይሄ የመሳፍንት ዘመን በነበረበት ዘመን የነበረ ነው እና እንግዲህ የሩትን መጽሐፍ ስናይ በጣም ወደ 7 የሚሆኑ ሰዎች በስም ተጠቅሰው እናገኛለን። የመጀመሪያው አቤሜሌክ ነው። እንደምታውቁ አቤሜሌክ ማለት እግዚአብሔር ንጉሴ ማለት ነው። ከዛ ኑኃሚን አለች ባለቤቱ፣ ሐሎን እና ኬሊዮን የሚባሉን ደግሞ 2 ልጆች አሉ። ከዛ ደግሞ በሞዓብ የተገኙ ኦርፋና አንደኛው ማን ሩት፣ ሌላው ደግሞ ቦዔዝ የሚባለው ሰው። ከእነዚህ ከ7ቱ ውስጥ በጣም ሰፊ ሽፋን የተሰጣቸው 3 ሰዎች ናቸው። እንግዲህ ሁሉንም እንትን ባለን እንግዲህ መጋሄዶችም ስላሉ ይህን ትምህርት በጣም ሊቀጥሉበት ይችላሉ። ብንማረው ሁሉን ምዕራፉን በጣም ጥሩ ነው። በቃ ወጥነት ባለው ምዕራፍ 1፣ 2፣ 3 እኔ ዛሬ እንደ ወፍ በረር ነው የምናገር። ጌታ ይባረክ። ቤታችን ብናጠና የበለጠ ልባችን ሊነሳሳ እና እነዚህ በዚህ በነበረው ሰዓት እንደነገርኳችሁ ሰው ምሪት የሚባል ነገር ምናምን የለም እና በራሱ በመሰለው ነገር ስለሚሄድ በኋላ ያማርራል። ማለት ከእግዚአብሔር ምን ላድርግ፣ እንዴት ልሄድ፣ የት ልሄድ የሚለውን ነገር ሳይጠይቅ በሕይወት ውስጥ በሚመጡት ነገሮች በጣም ነው እግዚአብሔርን የሚያማሩበት ዘመን እንደነበረ መጽሐፍ ቅዱሳችን ይነግረናል። እንግዲህ ከዚህ ውስጥ አንድ ሰው በጣም ትንሽ ጎላ አድርጌ የምናገረው ስለ ቦዔዝ እናገራለሁ። መጽሐፉ የዚህ የሩት መጽሐፍ ከ15-16 ጊዜ ላይ የሚናገረው ስለ ቤዛነት መቤዠት የሚል። ስለዚህ ቁልፍ የመልእክቱ ሀሳብ መቤዠት ነው ማለት ነው። ቅድም እንደነገርኳችሁ የጌታን የኢየሱስ ክርስቶስን ማንነት እዚህ ሰው ውስጥ በጥቂቱ እናያለን። ቀጥታ ይመስለዋል ሳይሆን ግን እንደ ምሳሌ የሆነ የምናየው ነገር አለ። እሱ ያደረጋቸው ነገሮች በኢየሱስ ክርስቶስ ውስጥ የነበሩትን ደግነቶች፣ መልካምነቶች ስናይ በጣም በብሉይ ኪዳን
የጌታን ኢየሱስ ክርስቶስ እንደ ታይፖሎጂ የሚባለው እንደ ጥላ ሆኖ የሚናገር ሀሳብ ነው። ጌታ ይባላል። ምዕራፍ 4 ላይ ያለውን ቁጥር 11 እና 12 እንደ መግቢያ ሀሳብ ላድርገውና በከተማይቱም በር አደባባይ የነበሩ ሁሉ ሽማግሌዎችም እኛ ምስክሮች ነን፣ እግዚአብሔር ይችን ወደ ቤት የምትገባዋ ሴት የእስራኤልን ቤት እንደሰሩ እንደ ራሔልና እንደ ልያ ያደርጋት። ስለ ሩት ነው የሚናገር። አንተም በኤፍራታ ባለጠጋ ነው፣ በቤቴልሔም ደግሞ ምን ሆኖ ስምህ ይጠራ፣ ዝና ይግነን ብለው ባረኩት። የሚገርም ነው። ቦዔዝ አንዳንድ ነገሮችን እንደው ከህይወታችን ጋር እያያያዝን እናገራለን። እንደነገርኳችሁ ደግነት በጠፋበት ዘመን፣ አመፃ በነገሰበት ዘመን ያን የነበረው ነገር ሳይጫነው ማለት ነው የነበረው ስፒሪት ሳይውጠው ራሱን በንጽህናና በቅድስና ያቆመ ሰው እና በጣም የይሁዳ ነገድ ብቻ ሳይሆን ደግሞ ሰናድሪም የሚባለው በእስራኤል ታሪክ ውስጥ ትልቅ ፖዚሽን ያላቸው ማለት ነው። መንፈሳዊውንም ሆኑ እንደዚህ ማህበራዊውን ሕግ የሚያወጡ የሚያስፈጽሙ አሁን ተወካዮች ምክር ቤት እንደምን ተወካዮች ምክር ቤት ውስጥ እንዳለ ሰው ነው። በጣም ታዋቂ ተጽዕኖ የሚያደርግ ትልቅ ሰው ነው እና እሱ ያደረጋቸውን ነገሮች ነው የምናየው። እንግዲህ ብጽዕና ማለት እግዚአብሔር የባረከው ሰው ነው። ከጊዜያዊ ነገር ይልቅ ዘለቄታዊ ያለውን ነገር ወይንም ከጊዜያዊ ነገር ይልቅ ዘላለማዊ ብድራት ላለው ነገር ራሱን የሰጠ የሚል ማለት ተመሳሳይ የሆነ ፍች ነው ያለ እና በዛን ጊዜ እንደነገርኳችሁ አቤሜሌክና ሚስቱ ልጆቻቸውን ይዘው ረሃብ ስለነበረ ሕይወታችንን እናተርፋለን፣ እድሜያችንን እናስረዝማለን፣ ስለዚህ ብለው ወደ የት ሄዱ ነው የሚለው? ወደ ሞዓብ ምድር ሄዱ ይላል እና እንደነገርኳችሁ አቤሜሌክ ማለት እግዚአብሔር ንጉሴ ነው ማለት ነው፣ እግዚአብሔር ገዢ ነው ማለት ነው። ግን ስም ብቻ። አንዳንድ ጊዜ እንደዚህ እንላለን እኮ የዚህ ቤት ራስ ክርስቶስ ነው ብለን ቤታችን እንለጥፋለን ወይ የተለያዩ ነገሮችን እንላለን እና ቃላችንና ተግባራችን ከተፋታ ሕይወታችን ተጽዕኖ አይኖርም። እና አቤሜሌክ ቤት የነበረ ነገር ይሄ ተነስቶ ሄደ። እድሜ ይረዝማል፣ ነገሬ ሁሉ ይቃናል ብሎ አስቦ ነው የሄደው። የሄደው ደግሞ ትክክለኛ የሆነ ቦታ አልነበረም። ሞዓብ ማለት እግዚአብሔር ራሱ ሲናገር እስከ 10 ትውልድ ነው የሚለው። እስከ 10 ትውልድ ወደ እግዚአብሔር ጉባኤ እንዳይገቡ። ምክንያቱም ራሱ ፋሚሊ ሲጀመር ትዝ ይላችኋል። ዘፍጥረት 19 በስካር የተመሰረተ ቤተሰብ ነው። አባታቸው ጋር አጠጡት፣ ከሱ ጋር ተገናኙ፣ አሞንና ሞዓብ የሚባሉ ተወለዱ። ስለዚህ እግዚአብሔር የሚጸይፍ ይህም ብቻ አይደለም። እስራኤል እግዚአብሔር ወደ ተናገራቸው ተስፋ ቃል ወደ ተስፋቸው ምድር እንዳይገቡ በመንገዳቸው ሟርተኛ ጠርተው ተጨናቅፈው መንገድ ላይ እንዲቀሩ ሲራገሙ የነበሩ ናቸው። እንጀራና እህል ይዘው አልጠበቋቸው። በጣም ደመኞቻችሁ፣ ጠላቶቻችሁ ናቸው። ከእነሱ ተጠንቀቁ ያላቸው ናቸው። ሞዓብ እንደዚህ ነው እና ቤቴልሔም ማለት ዘ ሃውስ ኦፍ ብሬድ ማለት የእንጀራ ቤት እንደምንለው አይነት ማለት ነው። ኤፍራታ ማለት በጣም ፕሮዳክቲቭ የሆነ ቦታ ነው። ስለዚህ ጊዜያዊው ነገር ስፍራቸውን እንዲለቁ አደረጋቸው። ተነስተው ወደ ሞዓብ ሄዱ እና ትንሽ እንደቆዩ እግዚአብሔር ንጉሴ ነው ያለው ሰው እግዚአብሔር አልነበረም ንጉሱ፣ ሞተ ይላል አቤሜሌክ። ስለዚህ ልጆቹ አለውንና ኬሌዎን የሚባሉት በነገራችን ላይ የአይሁድ ረበናት የሚባለው ረበናት ማለት ማለት መሰላቸው ረቢ የሚለው ለአንድ ሰው ነው። ረበናት ማለት ደግሞ ለብዙዎች። አሁን መሳፍንት መስፍን ማለት ለአንድ ሰው ነው አይደል? መሳፍንት ማለት ብዙዎችን ነው። ልክ እንደዚህ ነው እና እነሱ ታልሙድ የሚል መጽሐፍ አላቸው። እያንዳንዱ ባይብል ላይ ማናገኛቸው አንዳንድ ታሪኮች በጥልቀት አጥንተው ነገሮችን ሁሉ እንትን ይላል እና
ልክ ሃሎንና ኬሌዮን ወንድማማች እንደሆኑ ሩትና ኦርፋ እህታማሞች ናቸው ይላል። እነሱ ሲናገሩ ማለት ነው በዛ በራሳቸው መጽሐፍ እና ሃሎን ማለት ምህረት ይቅርታ ማለት ነው። ኬሌዮን ማለት ደግሞ ጥፋት ማለት ነው። የስማቸው ትርጉም እንግዲህ በዕለቱ በጊዜው ከነበረው ነገር አንድ ጊዜ ምህረት ይሆናል ብለው ያስባሉ፣ አንድ ጊዜ ደግሞ ጥፋት ሆነ ብለው እስራኤል ስም ሲያወጡ ዝም ብለው ያወጡ። በጣም ሚኒንግፉል ነው የስማቸው እና አጠር ላድርገውና ሂደው አገቡ። እንግዲህ የሃሎን ሚስት ሩት ናት ይላሉ። ምህረት ይቅርታ የሚባለው ማለት ነው። የዛች ደግሞ ኦርፋ ነው እና የስማቸው ትርጉም ራሱ ኦርፋ ማለት ጀርባ ማለት ነው። ሩት ማለት ደግሞ ወይንም ከልብ ይልቅ የሚቀርብ እና የሚያደርጉት ነገሮች እንዲያው ማለት እና መጨረሻ ላይ እንግዲህ አንድ 10 ዓመት ነው እዛ የኖሩት። ሃሎንም ኬሌዮንም ሞቱ፣ አልወለዱም። በጣም አዘነች፣ ተጎዳች እና ከቁጥጥሯ ውጭ የሆነ ነገሮች ሁሉ ግን እዛ ሁና ደግሞ እንደገና ህዝቡ መጎብኘታቸውን ሰማን። አይገርም? እና አንድ ኳሊቲም አላት ኑኃሚን ምንም እንኳን ብትማረር አይታችሁ አደረገ። እግዚአብሔር እኮ መጫወቻ አደረገ። በቃ አደባባይ ላይ በቃ ቤተ ሙከራ አደረገ። ይኸው ባዶዬ ተናግ ይፈልጉት ባህል አናገፈኝ ባዶዬ አስቀረኝ እና ምን በቃ ኑኃሚን አለ። ኑኃሚን ማለት ጣፋጭ ነሽ፣ መልካም ነሽ፣ የኔ ደስተኛ ማለት ነው። ማራበል ጎምዛዛ ነው ህይወቴ ያለች ሴት እና በዛ ያ ትራጀዲ በቃ የሚያልፍ አይመስልም። ነገሮች ሁሉ መስቀልቅል ያሉ የተበላሹ ናቸው። ግን የተበላሸው ነገር መልክ የሚያስዝ እግዚአብሔር ሃሌሉያ። መክብብ ላይ እንዲህ የሚል ቃል አለ። መክብብ 11 ቁጥር 5 ላይ የንፋስ መንገድ እንዴት እንደው አጥንት በእርጉዝ ሆድ ውስጥ እንዴት እንደሚዋደድ እንደማታው ሁሉን የሚችለው የእግዚአብሔርን ስራ አታውቅም እና ከማይጠበቅ ነገር ነው እግዚአብሔር የሚያወጣው። መጀመሪያም ሲባረኩ የእግዚአብሔርን ቤት እንደሰራች ራሔልና ልያ ካሉ በኋላ ትዕማር ለይሁዳ እንደወለደችለት። ትዕማር ከይሁዳ የወለደችው ታውቃለህ፣ በዝሙት ማለት የባሏን አባት ነው የጋለሞታ ልጅ ስለብሳ እንትን ያለ ግን ከዛ ውስጥ ኢየሱስ ክርስቶስ እንዲወጣው የማይጠበቅ 10 ትውልድ ወደ እግዚአብሔር ቤት እንዳይገባ ከተከለከለው ከሞዓባውያን ደግሞ የዳዊት ቅድመ አያት ኢዮቤድ ተወለደ። ክብር ለኢየሱስ ይሁን። እግዚአብሔር ብሽት ካለ ከሚመስል ነገር ምንም ተስፋ ከሌለበት ነገር እግዚአብሔር የተስፋ አምላክ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ዛሬ ነገሮች ብሽት ይሆናል። ከዚህ በኋላ ተስፋ የለኝም በቃ አለቀና ብላችሁ አታስቡ። ዛሬ እግዚአብሔር ድምፅ ይፋላችሁ። አሜን። እነዚህ የደረቁ አጥንቶች የተበታተኑ በሕይወት ይኖራሉ። ጌታውያን ታውቃለህ። በትንቢት ተናገራለህ። ሃሌሉያ። የመጀመሪያው ትንቢት አጥንቶቹ ነው። አጥንት ሊገጣጠም ሉሲ ነው የሚሆነው። ምንም ለውጥ አያመጣም። ሁለተኛ ትንቢት ተናገራለህ። ሁለተኛ ሲል ስጋ ለበሰ ሬሳ ምን ያደርጋል? ሶስተኛ ትንቢት ተናገር ሲል መንፈስ ገባባቸው ይሆናል። ዛሬ ኢየሱስ ስም ሶስተኛው ስቴጅ ይምጣላችሁ። አሜን። ሶስተኛው ፌዝ ይሆናል። አሜን። ሃሌሉያ። መቃብርን የሚከፍት ተስፋን የሚያድስ የእግዚአብሔር እጅ ትምጣላችሁ። አሜን። ሃሌሉያ። እና ይሄ የሩት በሩት መጽሐፍ የተተረከው ነገር ለአይሁዶች በጣም ከባድ ነው። ያው አሕዛብ ያው ሞዓባውያን ቀጥታ በሚገርም አይነት ሁኔታ ውስጥ ወደዛ መጣች። ሩት ማለት በጣም ብዙ የማትናገር ነው። ቃሎቿ ትልቅ ይሄ ኢንትሮቨርት የሚባል ባህሪ ያለ አይደል? በቃ ኑኃሚን የተሰማትን ሁሉ ትለፈልፋል። ኤክስትሮቨርት ናት። በቃ የሆኑ ነገር እንደዚህ ብዬ እንደዚህ አድርጎኝ እግዚአብሔር እንደዚህ አድርጎኝ እኔ ይወለድ ወይ ምናምን እንደምንለው አንዳንድ ጊዜ በሕይወታችን የሆነ ነገር ሲያልፍ ምናምን ሲያልፍ በቃ ሊያጠፋን የመጣ ነው ይመስል ወገኖቼ፣ መከራ አያጠፋን፣ መከራ ይሰራናል። ሃሌሉያ። አንድ ወንድም እየጸለይክ እግዚአብሔር እባክህ ተናገረኝ፣ ድምፅህን አሰማ። ምንድን ነው ዝም አልከኝ? እግዚአብሔር ዝም አለ። ከዛ በቃ ነገሮች ጨንቅ ሲሉ ተነሳሁኝና የሆኑ ቅዱሳን ቤት ሄድኩኝ
እና ስገባ ይሄ ጀበና ተጥሏል እና ቡና ይፈላ ምናምን ብዬ ቁጭ ስል ቅዱሳኖች አሉ ያወራሉ። ግን ጀበናው በሳት አይደለም የምታስቀምጠዋል። በጣም ከሰሉ በጣም በኃይል ይነዳል። እንደዚህ ታደርገዋለች፣ እንደዚህ ታደርገዋለች። ብዬ በጣም ገረመኝ። እሳቱ ኃይለኛ ነው። ከዛ ደግሞ ውስጡ ያለ እየገነፈለ ዝም ትላለች። እነዚህ ስንት የለም ባል ምንድነው እያደረገች አለ? ምንድነው እያደረገች አለ? አይ ጀበናው አዲስ ነው፣ በእሳት ሲጠበስ ይጠነክራል፣ እንዳይሰነጠቅ ያለ ደግሞ የሚገነፍለው ነገር ሸክላ እንዳይ ያደርገዋል። ከዛ ጌታ ተናገረኝ። ለካ በእሳት ውስጥ ማልፈው እግዚአብሔር እንድጠነክር ነው። እሳቱ ሊያጠፋን አይደለም። ለዚህ እኮ ነው እግዚአብሔር መንገድ አለው ሲባል ሃሌሉያ እንላለን። ግን ማለት አስፈልግ በዛ ውስጥ ጠፋው ይሄ አንዳንዴ የሞት ድምፅ ልንሰማ ሁሉ እንችላለን። ግን ጌታ ለጌታ ዝግ መንገድ የለም። ክብር ለኢየሱስ። በእሳት ውስጥ ያሳልፈናል። ጸጋውን ምሕረቱን እግዚአብሔር ያገንልናል። ክብር ለኢየሱስ። ስለዚህ ካናል የሆነ ነገራችንን እግዚአብሔር ከኛ ለማስወገድ ሲፈልግ በእንደዚህ አይነት መንገድ ውስጥ ያሳልፈናል። የምታልፉበትን መንገድ አትርገሙ። ምን አይነት እንዲያው የ40 ቀን እድሌ ምናምን አትበል። ክብር ለኢየሱስ ይሁን። እግዚአብሔር በሕይወታችን ፕሮግራም ሲያል ለአንዳንዴ በቃ ፐርሚሽን የሚመስል ነገር በሕይወታችሁ ውስጥ የሆነ ነገርማ አለ እንዴ። ባዶዋን ያስቀራትማ የሆነ ነገር አለ ይባል። አዎ የእግዚአብሔርን ሀሳብ ተላልፋለች። ግን በእሷ ሕይወት ውስጥ የሚሆነው ነገር ደግሞ ይኸው ዛሬ ስለ እሷ እንደምናገር እግዚአብሔር እድል ሰጠ። ስለዚህ የመከራ ሰዎች ስትሆኑ በቃ ብዙ እንትላል እና ሩት እንዲህ አይደለች። በቃ ብዙ አስፈላጊ ከሆነ ቃሎቿ በጣም ቆጠር ናቸው። ትንሽ ነገር ነው የምትናገር። ራሱ ነገሮችን እግዚአብሔር በጊዜው ይግለጥ የምትል ጊዜ እግዚአብሔር አገልጋይ ነው የምትል ነገሮች ወደ ብርሃን ይመጣሉ ብላ እግዚአብሔርን የምትጠብቅ ሴት እና ስትጠይቅ የሆነ ትእዛዝ ስትታዘዝ ብቻ የምታ ያቺ የምታማርረው ሴት በኋላ እግዚአብሔር ነገሯን ቀየረና አሁን ስለሆነ ልጄ ይሄን አድርጌ ይሄን አድርጌ ደግሞ የምትናገረው ነገር የሚገርም ነው። አይገርማችሁ? የዛሬ ነገሮቻችን ብሽት ሽት ቢሉ ነገ ግን እግዚአብሔር ትንሽ ትልቅ ያደርጋል። ሃሌሉያ ሃሌሉያ፣ ክብር ለጌታ ይሁን። እና ምዕራፍ 1 ላይ ሞዓብ ነበሩ። ምዕራፍ 2 ላይ ቤተልሔም ላይ ቃርሚያ ላይ ምዕራፍ 3 ላይ ነዶ ላይ እናያለን። ፕሮግረስ አለው እና ምዕራፍ 4 ላይ ልክ ቀዳማዊ ነቢይ የቡኤ ሚስት ሆኑ። እግዚአብሔር ይመስገን። ምዕራፍ 1 ላይ ምሬት ነበረ። ምዕራፍ 2 ላይ ምሪት አለ። ምክንያቱም በቃ ምዕራፍ 2 ላይ ስታይ በድጋሚትና እንደዚህ ያለ ልቧን እግዚአብሔር አነሳሳላ። መቃበል ፈልጋለሁና መሄድ ፈልጋለሁ ባርኪኝ አይነት ነገር እግዚአብሔር ካንቺ ጋር አለ እና የመጀመሪያው ነገር እግዚአብሔር በሕይወታችን ሊመራችሁ ሲፈልግ እንትን ነው የሚያደርገው። ይሄ መነሳሳትን ያደርጋል። ኢንስፓየር ያደርጋቸዋል። የሆነ ነገር ተነሱ ይላቸዋል። ዛሬ በኢየሱስ ስም የሚያነሳሳ የእግዚአብሔር መንፈስ ይግባብና ጌታ ይባል። በቃ ዝም ብለን ቁጭ ብለን እንግዲህ ምን ይደረግ ምናምን እያል እንትን እንዳለን ማለት ነው። ጌታ ወደ ተናገረን ነገር የሚያፈጥን እና ልቧ መነሳሳት ብቻ አይደለም፣ ደግሞ ጸሐፊው እንደ አጋጣሚ ይለዋል እንጂ ነገሮችን የሚገጣጠም እግዚአብሔር እጅ ግን እንደኔ የሆነች እጅ ግን ከእሷ ጋር ነው። ጌታ ይባል። ስለዚህ ምሪትን መነሳሳት ደግሞ ትክክለኛ ቦታ ላይ እንደ አጋጣሚ ወደ ቦሌ ዘልሻል። ቃረጋ ያሰረችበት ቦታ ነገ የምትነግስበት ቦታ ሆነ። ስለዚህ እግዚአብሔር የመጀመሪያው ዲዛይን ነው የሚያደርገው፣ መሻትን ያደርገው። ሁለተኛ ትክክለኛ ቦታ ብቻ አይደለም፣ ትክክለኛ ሰው ጋር አገናኘ። ማናት እቺ ብሎ ጠየቀ። እንግዲህ ቦዔዝ በጣም የተሰጠ ሰው ነው። በዛን ሰዓት እንደነገርኳችሁ ሰናድር የሚባሉ ትልቅ ቦታ እርሻ ቦታ መሄድ አይጠበቅባቸው፣ ግን በጣም
ሃርድ ወርከር ስለሆነ እርሻውን ይጎበኛል፣ አውድማው ላይ ያድራል እና በጣም በብዙ ነገር ምሳሌ የሚሆን ሰው በጣም የተሰጠ ማንነት ሲል ችግማ አገኘታች እና በማለዳ መጣ ልቃርብ ስትለኝ ይሻላል። ይኸው ከማለዳ ጀምራ እረፍት የላትም። በቃ ስራውን መስራት ይቻላል። ጠራትና እግዚአብሔር ይባርክሻል፣ ሰምቻለሁ፣ ስራ ይቻላል። ሀብታም ድሃም አላልሽ፣ ወጣትን ጎብዝ አላልሽ፣ ተስፋ ያላቸውን ሰዎች ምናምን አላልሽ። ምን አይነት የዓይን መብራት ነው ወገኖች! እግዚአብሔር ዓይናችንን ይፈትልናል። በቃ ፕሮዳክት የምንሆንበት ቦታ ላይ ፍርቱ የምንሆንበት ቦታ ላይ ጌታ አሳይቶ በቃ አላስፈላጊ ይሄ ከቃሊስ ወደ ቀዲስ የሆነ ዝም ብሎ የሚያንከራትት እግዚአብሔር የሌለበት ቦታ እድሜያችን እንዳያውቅ ጌታ ይታደግ። እኔ ለራሴ ነው። ምክንያቱም እዚህ ቦታ ላይ ቀላል ሰው እንዳልመስላችሁ እድሜ ማለት ነው። አንዳንዴ የሆነ ቀባ ምናምን እያደረግናት ነው እንጂ የምትገልጽ ነገር አለ። ጌታ ይባላል እና ከዚህ በኋላ በቃ ዘመኔ በቃ አይልቅ በቃ እንጥፍጣፊ ወደ ደስቲኔ እንድደርስ እርዳኝ የምልበት ነገር አለ እና ትክክለኛ መነሳሳት፣ ትክክለኛ ብር፣ ትክክለኛ ቦታ፣ ትክክለኛ ሰው ጋር መገናኘት እና ደሞች ከእግዚአብሔር ዘንድ ሊሆን ይችላል። በተጠጋሽበት በእስራኤል አምላክ መጠጊያ ብለሽ እሱ ጥላ ይሆንሽ፣ እሱ ከለላ ይሆንሽ። ሃሌሉያ! ትልቅ ነገር ነው ወገኖች። እግዚአብሔር ጥላ የሆነ እግዚአብሔር ጠበቃ የሆነለት እግዚአብሔር አብሮት የሚቆም ሰው ሁሉ ፊት እንዲያዞርባቸው እግዚአብሔር ከእናንተ ጋር አይሆን እንጂ በእውነት የማያስቀጥሉ ብዙ እንቅፋቶች እኮ መንገዳችን ላይ ነበሩ። የቀጠልነው በጠላት ሞት በአጋንንት ሴራ ወጥመድ ቢሆን በምድረ በዳ ላይ እንቀር ነበር። እግዚአብሔር ከለላ ሆኖ ወደፊትም ስንሆን እግዚአብሔር በፊታችን አለ። ወደ ኋላም ብንሆን ጌታ ደጀናችን ነው። ወደ ቀኝም እሱ ከቦናል። እግዚአብሔር ይመስገን። አምላካቸው በፊታቸው ይሄዳል፣ ንጉሳቸው በላያቸው ላይ ነው አይደል የሚለው ሚክያስ ላይ። ሚክያስ ምዕራፍ 2 ላይ ሰባሪው እግዚአብሔር በፊታቸው ወጥቷል፣ እነሱም ሰብረው ወደ በሩ አልፈዋል። ንጉሳቸው በፊታቸው ይሄዳል፣ አምላካቸው በላያቸው ነው። ዛሬ ይክበራቸው። አሜን። በቀኝም በግራ በፊትም በኋላ እግዚአብሔር ጠበቃ ይሆንላቸው። ሃሌሉያ! እግዚአብሔር ከእሱ ጋር የሆነ ሰው ይቀጥላል። ምንም አታጠፉም። እግዚአብሔር ቤት ክብር ለኢየሱስ ይሁን። ሃሌሉያ! እና ይህች ሴት በቃ ከኑኃሚን አሁን እኛ የማናየው ነገር አለ። ምሬቷን ሐዘኗን ነው የምናየው። ግን ሩትን በቃ የሆነ አትናገረውም። ብዙ ነገር እንደነገርኳቸው አትልም። ስለ ራሷ ማብራሪያ አትፈልግም። ከተጠየቀች የሆነ ነገር ትናገራለች። ከታዘዘች እሺ ነው የምትለው። በቃ ህቡ የሆነ አህል አይደል የውስጣን በውስጥ አድርጋ የምትይዝ ሴት ነው። ግን እግዚአብሔር ይመራት ነበር። ክብር ለኢየሱስ ይሁን። ምክንያቱም እግዚአብሔር ሁሌም ደግነት ይከፍላል ወገኖች፣ መልካምነት ይከፍላል። መልካም አድርጋችሁ የከሰራችሁ ይመስላችኋል። ሰዎች በእናንተ ላይ የሆነ አድቫንቴጅ የወሰዱ የሚመስላችሁ ሁኔታ ቢኖር እግዚአብሔር ግን ደግነትን ይከፍላል። ክብር ለኢየሱስ ይሁን። እግዚአብሔር ይባላል። እግዚአብሔር ከክፎች ጋር አይተባበርም። ለጊዜው ሊመስል ይችላል፣ ግን የእግዚአብሔር ቸርነት እንዴት ሪዋርድ እንደሚያደርግ እናየዋለን። ምዕራፍ 4 ላይ በቦዔዝ ሕይወት በእሷም ሕይወት ውስጥ እና እንዲያውም ምንድን ነው ያለው? ዋስትና ሰጠ። ሌላ ቦታ አትሄጂም፣ በቃ እዚሁ ከዚህ በኋላ በእንትን መቃር ምናምን መቃር ቃርሚያ በቃ ብዙዎቻችን እግዚአብሔር በቃ የቃርሚያ ኑሮ በጣም ለአንዳንድ ሰዎች አሁን እኔ ባለጸጋ መሰላቸው የኮረሚችቱ እንደዚህ ነው ለፈገግታ ምንድን ነው ከውጭ ሀገር ሁሉ ይጽፉልኝ መጽሐፍ ላስመርቅ ፈልጌ ነው እና የእግዚአብሔር ሰው ማሳተም ያላክል ቸርች ሲሄድ ሳገለግል እናንተ ደግሞ ፈልጌ ፖስታ አይሰጡም። ሳውንድ ሲስተም ተበላሽቶ ነበር። ፓስተር እንዲያው ምንድን ነው ጌታ ይባረክ። እግዚአብሔር በሞገስ ይባረካል።
ሃሌሉያ። አንዳንድ ብናልፍባቸው ነገሮችና የምንሆነው ነገር በቃ የሆነ ፓራዶክስ ነው። ሰው አይረዳም። አንድ ወንድ በህይወቱ ውስጥ ያለፈበትን መከራ ይነግራል። እንደዚህ እንደዚህ ሆኖ አይመስልም፣ ግን መጣለ እና ያቺ ነገር አንተ በዚህ ሰዓት ውስጥ አልፋ በዚህ ሁኔታ ውስጥ አልፋ እግዚአብሔር ሊሰራች ይፈልግ እንጂ መድረኮች እኮ በንጽህና የተሞሉ የእግዚአብሔር ህልውና ያለባቸው የሚጣፍጥ ነገር እኮ ነው። እግዚአብሔር እኮ በተሰራንበት ዕቃ አያቀርበንም ማለት ብረት ድስቱን ጓዳ አድርጎ ማቅረቢያው አንዳንዶቻችን ህይወት እንደዚህ። ስለዚህ የኑኃሚን ታሪክ ተለወጠ። ይሄ ልጅ አለ ሲወለድ ኢዮቤድ እንግዲህ ኢዮቤድ ማለት እግዚአብሔር አምላኬ ነው ማለት ሕይወትሽን ያድሰዋል። ክብር ለኢየሱስ ይሁን። እንዲህ ሆነሽ አትቀሪ። አሁን ፐብሊክ ሪዋርድ የምትደረጊበት ነው። ክብር ለኢየሱስ ይሁን። መቼም እዚህ ይዛያልኝ እንደሆነ ይገባኛል። ምክንያቱም ስለ ቋንቋ ሶስቱንም ነገር እንትን እያልኩኛለሁ እና ያ እንደዛ በሆነበት ሰዓት የእግዚአብሔር ጥበቃ፣ የእግዚአብሔር ምሪት፣ የእግዚአብሔር ቸርነት ከእነርሱ ጋር ነበር። ምን በቃ ከጌታ ጋር ስንሆን ሰው ሁሉ የሚያስጨንቀው ምድርን ሁሉ የሚያውቅ ነገር እኛን አያውቀን። እግዚአብሔር ፕሮቴክት ያደርጋል። ስፌር ኦፍ ኢንፍሉዌንስ አለ፣ ተጽዕኖ አለ። ግን የሚገርም የእግዚአብሔር የተአምራት እጅ ትገለጣለች። አትጨነቁ። አንዳንዴ ብዙ የሚያስጨንቁን ነገሮች አሉ። ምን ሊሆን አሁን ቤት ኪራይ ጨመረ፣ አሁን እንደዚህ ጨመረ፣ ምንድን ነው ሚሽን? አንድ ሰው ቴክስት ላይ ሄዶ ሱቅ እንትን ይላል ዕቃ ይጠይቃል እና ይሄን ያክል ይለዋል። ገባ ዋጋው። ከዛ ዘይት ይጠይቃል 2500 ገባ። ምንም አልገዛም። ምንድን ነው የምጠይቀው? አይ መግባቱን ላውቅ እና አሁን ያለንበት ዘመን እንደዚህ ነው የሚመስለው። በጣም ከባድ አይነት ሁኔታ ግን እግዚአብሔር በተአምራት ያኖራል። ክብር ለኢየሱስ ይሁን። ምድረ በዳውን እያለመለመ ደረቁ ምድር ላይ ፈሳሽን እያደረገ እግዚአብሔር በተአምር ያለ አንድ ጌታ የተባረከ። እኔ እዚህ ሀገር ከመጣሁ 5 ዓመት ነው። 5 ዓመት እንዴት እንደኖር ሳስቡ በጣም ግር ይለኛል። ይወደዳል። ድሮ እዛ ወሎ እያለሁ በቸርች ውስጥ ነበር። ቸርች ቀልን ሰፍርልኝ። ይሄ 5 ዓመት ይሄ እግዚአብሔር እንዴት እንደረዳኝ እኔ አላውቅም። የቤት ኪራይ እንዴት እንደሚሆን የሚያስፈልገኝን ነገር እንዴት እንደሚሆን እኔ አላውቅም። አንዳንድ ጊዜ ጾም ጸሎት ይይዛለሁ። ማገዶ ቁጠባም ስለሆነ ጾም ጸሎት ማታ ላይ አንድ ጊዜ እንትን ካላችሁ የተወሰነ ትሻገራላችሁና እንደሱ እያደረገ እግዚአብሔር በተአምር ያለው ጌታ ይባላል። ምናልባት አንዳንዶቻችን ቤት ሰፊ የሆነ አሮጌ የሆነ ነገር አንዳንድ ቤት ሲገባ አዲስ የሆነ ሰዎች የሆነ ሆቴል ሂደው አንድ ጊዜ የሆነ ነገር የሚከፍቱት ነገር ለአንዳንድ ሰው የሁለት ወር ኪራይ ሊሆን ይችላል። እና ይህን ማሰብ ጥሩ ነው። እርስ በርስ መረዳት የቦዔዝን ሕይወትና ይሄ ነው ያለው። ቦዔዝ ሁሉም ሰው ለሱ መልካም በቃ እኩል ነው። ሰራተኞችን የማይንቅ ሰው ነው። እግዚአብሔር ከእናንተ ጋር ይሁን። ኑኃሚንም እንደዚያ እሷ መታሰብ አለባት። ታሪኳ መቀየር አለባት። ስለዚህ የተሰደድ ሰው ያሰብን ሩትን ሲያይ በቃ ውስጡ በደግነትና በመልካምነት የተሞላ ሰው። ወገኖች አንድ ጥበብ ልንገራችሁ። እኔ በሕይወቴ ላይ እንደዚህ ነው። እግዚአብሔር ሆይ የኔን ስግብግብነት ወስደን ያንተን ልግስና ስጠይናል። የኔን ድካም ወስደን ያንተን ብርታት ሁሉ ስጠይናል። ይህ ትልቅ ጥበብ ነው ወገኖች። በጣም ብዙዎቻችን ያው ሰልፍ የለም ለራሳችን ነው የምናስበው፣ ለራሳችን ነው የምንኖረው። ምክንያቱም ይሄ ፖስት ሞደርኒዝም ራሱ ለራስ ሀቅ፣ ለራስ ሉ፣ ለራስ ሙት የሚል ሁሉ ነገር ራስ ተኮር። ግን በዚህ አይነት ሁኔታ ውስጥ ደግነት በጠፋበት ዘመን ደግነትን ይዞ መነሳት፣ ጽድቅ በወደቀበት የእግዚአብሔር ነገር በተነቀፈበት በተጣለበት ዘመን የእግዚአብሔርን ሀሳብ ይዞ መቆም ይሄ ትልቅ የእግዚአብሔር ተአምር። ዛሬ ጌታ ድካማችንን ወስዶ የራሱን ብርታት ይስጠናል። የእኛን ስንፍና ወስዶ የራሱን ብርታት
በደመ ነፍስ የምንሄድበት ያለ ምሪት የምንኖርበትን የተመረርንበትን ነገር እግዚአብሔር ከላያችን ላይ ወስዶ የእግዚአብሔርን ምሪት አይኖቻችን ተከፍተው የእግዚአብሔርን መንገድ ምን እግዚአብሔርን በትዕግስት የምንጠብቅ ጌታ ያደርገን እና ይህ ሰው በጣም ጭምት በጣም ሃይማኖተኛ ሰው የእግዚአብሔርን ትእዛዝ የሚጠብቅ ምክንያቱም እያንዳንዱ ነገሮች እንደ እግዚአብሔር ቃል በዛን ዘመን በመሳፍንት ዘመን ደግነት በተጣለበት ዘመን ነገሮች ሁሉ በሽሽት ባሉበት ዘመን እንደነገርኳችሁ መለኪያ የጠፋበት ዘመን በነበረ እሱ ግን በጣም የህብረተሰቡ እሴት የሚጠብቅ ኖርሞችን የሚጠብቅ የእግዚአብሔርን ቃል የሚጠብቅ በጣም ጨምር ሰው ነው እና ታሪኩን ታውቁታላችሁ። የብቻዬን ሴት እንድሄዳት ብሎ አማከረ። ምክንያቱም ያው ኑኃሚን እንደነገርኳችሁ ካውንስለር ሆናለች። ከዛ ከማማረር ወጣ ሰዎችን የምታማክር ሰዎች ወደ ህልማቸው እግዚአብሔር ወዳየላቸው እንዲደርሱ የምትመክር የትናንት ያማረረች ሴት ዛሬ ግን መሬት የምትሰጥ ሴት አደረገ። እንደዚህ ነው ጌታ ታሪክ ይቀየራል። ክብር ለኢየሱስ ይሁን። ከስምዖን ውስጥ እኮ ነው ጴጥሮስን ያመጣው አይደል? ስምዖን ማለት ቀላሉ ዝም ብሎ በንፋስ የሚወዛወዝ ሸምበቆ ማለት ከዛ ውስጥ አለት የሆነ ሰው አወጣ። በአርኔጌስ ከሚባሉት እነዛ ነጎድጓድ ልጆች ውስጥ የፍቅር ሐዋርያ አድርጎ እግዚአብሔር አወጣ። እሳት ከሰማይ ወርዶ ይብላቸው እንበል እንዴ ምናምን ከሚሉ ሰዎች ሩሩህ አደረገ። ጌታ ታሪክ ይቀየራል። ክብር ለኢየሱስ ይሁን። በቃ ልቤን ውሰድና ያንተን ልብ ስጥ፣ የኔን ክፋት ወስደህ ያንተን ደግነት ያንተን መልካምነት ስጠኝ። ይህ ጸሎት ጸልዩ ወገኖች። እግዚአብሔር ቸር አምላክ። ክብር ለኢየሱስ ይሁን እና የስሙ ትርጉም ራሱ ፈጣን ማለት ነው እና ለሰው ችግር ፈጥሮ የሚደርስ ማለት ነው። ኦኬ ይሄ ችግር በምን ምክንያት የደረሰ እስኪ ራስን መርምር አይደለም። ማድረግ የሚገባውን ነገር የሚያደርግ ሰው ራሱን የሚቆርስ ሰው እና የኑኃሚን ነገር መቀየር አለበት አለ። የኑኃሚን ነገር የሚቀየር ከሆነ እኮ ያንተ ስም ይጠፋል። መጠሪያ የሚሆነው በሱ ነው። መቼም ችግር የለም አለ። የኔ ይቅርና የአቤሜሌክ ስም ይጠራል። ምን አይነት ደግነት ነው! የኔ ይቅር ሌላው ሰዎች እንዲቀናላቸው ሰዎች እንዲሳካላቸው መንገድ የሚከፍት ማለት ነው። ችግር የለም እሱ ይቀጥላል። የኔ ስም ምን ያደርግልኛል የሚል ሰው ትልቅ ቦታ ያለው ሰው እኮ ነው። እዚህ ላይ ከእሱ ቀረብ የሚለው ሰው ተቤዥ ሲባል ቤዣለሁ አለ። ሩትን ሙሰት ሲባል ዘሬን አላበላሽም መጠሪያ አላስነቅፍም አለ። እሱ እንደሱ ነው ያስበው፣ ግን ስም የሚሰጥ እግዚአብሔር ነው ወገኖች። ክብር ለኢየሱስ ይሁን። በቃ የሆነ ነገር በሰው ፊት የሆነ ነገር ለመምሰል አታድርጉ። በጓዳችሁ የሚያውቃችሁ እግዚአብሔር በአደባባይ ላይ ስራችሁን ይሰራል አይደል? በጓዳዬ ሁኜ ቅዱስ ነትደው በአደባባይ ስራ ይሰራው። አሌሉያ! እግዚአብሔር የጓዳን ያያል፣ የልብን ያያል። ክብር ለጌታ ይሁን። ሃሌሉያ! እና ይስተካከላል። የአቤሜሌክ ግን ህዝቡና ሽማግሌዎቹ ምን አሉት? ቅድም ያነበብኩላችሁ አንተ አለ ስምህ በኤፍራታ ፍሬያማ ሁን፣ ባለጠጋ ሁን፣ በቤቴልሔም ደግሞ ስምህ ይጠራል። ክብር ለኢየሱስ ይሁን። በብሉይ ኪዳን ብቻ አይደለም፣ በአዲስ ኪዳን ማቴዎስ 1 ላይ ወይስ ተጠራ ለዘላለም ይኸው እየጠራ ሰው ለካ ከእግዚአብሔር ጋር ነገሩን ሁሉ ሲያቃና የሰመረ ይሆንለታል። ነገሮችን የሚያሰምር እግዚአብሔር ነው። ሃሌሉያ! እንደ አጋጣሚ የሚመስሉ ነገሮቻችንን እየገጣጠመ ውበት የሚሰጥ እግዚአብሔር። የሰው መንገዱ እግዚአብሔርን ደስ ያሰኝ እንደሆነ እሱና ለጠላቶቹ መካከል እንኳን ሰላም ያደርጋል። ሃሌሉያ! ስለዚህ የሰዎች ነገር እንዲቀጥል የሚተጋ ሰው ነበር። አጠር ላለው እና አጠር እያልኩኝ አስረዘምኩት። ይቅር በል አጠር ላለው ጌታ ይባላል። ወይስ ምንድን ነው እንግዲህ በአንድ በሌላ ስለነቃሁት እና ሁሌ መልካም ነገር ማድረግ መጽሐፍ ቅዱስ እንደሚናገር ሰው ሁሉ የዘራውን ያጭዳል አይደለም? እግዚአብሔር አይሰበትበትም። ሰው መልካም ነገር ሲያደርግ መልካም ነገር ያጭዳል። ዛሬ ላናየው እንችላለን፣ ዛሬ ላናውቀው እንችላለን። አንድ ጊዜ አንዲት እህት የሆነ ሰው ውሃ ይጠይቃታል። ውሃ ጠምቶኝ ይላል
እና የሆነ ሽርጥ ያደረገ ከአፋር የመጣ ነው አይርጋሎ ምናምን ያደረገ ነው። ብርጭቆ አልናቀቸውም። አለባበሱን አይታ አልናቀቸውም። እና የምታደርገውን ነገር አለ እና ሌላም ቢኖራት የምታደርግ በቃ ደግነት ነው። እግዚአብሔር በደግነት ይሙላል ይሙላል። ልብ የመልካም ነገርን አፈለቀ እንደሚል በኢየሱስ የመልካም ነገር መገኛዎችን ነው። ሰዎች በቃ ማለት እንደዚህ ሰው ጽድቁ ሳይሆን አመፃ ያስፈራቸዋል። የተቸኝ እንደዚህ ስሜን ያጠፋ ቡና እየጠጣ አመፃው ያስፈራ ሰው አንዳንድ ደግሞ ጽድቁ ይኮንናል። እና ይቱ እንደዛ ሰጠችው እና ጠጣ። በጣም ገርሞት አይቷ ሄደ። ከተወሰነ ዓመት በኋላ ይች ልጅ ስራ ፍለጋ ወደ በረሃ አፋር ሀገር ትሄዳለች። እና ፔስት ኮንትሮል የሚባል ነበር ብሎ ጥጥ እንትን ላይ እንደዚህ ወባ እንትን ሲሉ ያንን እንትን የሚሉ ባለሙያዎች እና ሂዳ ታመለክታለች። በጣም ብዙ ሰራተኛ ነው ነበር። እኔ አሳይታ ብዙ ዓመት ስለኖርኩ ያውቀዋል። እና ተሰልፋ ልጅ ውስጥ አንድ ሰው ሸርጥ ያደረገ የቢሮ ኃላፊ ማለት ነው። እና አይኑ አንድ ቦታ ነው እና ትዝ አለ እና ከሰልፉ መካከል ትልቅ ሰልፍ ነው ጨዋታ አለ ብሎ አስቀረ። መረጃሽን አዳነት መረጃውን በጣም በቃ አንቺ ፈተና ማያስፈልገው መወዳደር ማያስፈልግም አልፈሻል ሲላት ገራገር። እሷ ግን ሳታስበው የሆነው የሰራችው መልካም ነገር ነበር። ልክ መርዶክዮስ ያደረገው ማለት ነው። ለንጉሥ መልካም ነገር አድርጎ ተጽፎ ብቻ ነው የተቀመጠ። ጊዜው እስኪደርስ ድረስ ማለት ነው። ክብር ለጌታ እና ረስተዋለች። ምንድን ነው አንድ ጊዜ ውሃ ጠምቶኝ በሌላ በንትን በዚህ በማርማራ ጠጣታ ምናምን የሚሰጠው ለሰው እሷ ግን በብርጭቆ እኩል ለሰው አይታው ደግነቱ ይከፍላል ወገኖች። ኢየሱስ የሚጠራ ያለው ሰው እግዚአብሔር እንዲያው ያንተ ስም ይገናናል። ክብር ለጌታ ሃሌሉያ። ከመልካም ስጡ መልካም ስም ይበልጣል እንደሚል እግዚአብሔር በሰው ልብ ውስጥ ሁሉ መሮጫ ምሳሌ የጽድቅ መለኪያ እግዚአብሔር አድርጎ አስነሳው። የማይረሳ ስም በቤተልሔም በዘመናት ሁሉ የኢየሱስ ክርስቶስ የትውልድ ሐረግ ውስጥ እንዲገባ ጌታ አደረገ። ሃሌሉያ። በጣም ኢንፍሉዌንሻል የሆነ ፕሮዳክት ቢሆን ህይወት ያለው ሰው እግዚአብሔር አደረገ። እግዚአብሔር ይባላል። ሃሌሉያ። አሁን ስንሰማ በቃ ብዙ የጸሎት ርዕሶች እየተቀበል እንደሆነ ይሰማል። እግዚአብሔር ይርዳል። ዲቫይን ሰርጀሪ ያስፈልገኛል እያለ ይሆናል። በቃ ያንን ደግነት፣ ያንተን መልካምነት፣ ያንተን ቸርነት ከስግብግብነት ቅድስና ከሌለው ይሆን አንተ ከማትቀርብበት ነገር ከላይ ላይ ወስደህ ያንተን መልካምነት፣ ያንተን ንጽህና፣ ያንተን ደግነት እግዚአብሔር ወይ ሃሌሉያ። ክብር ለኢየሱስ ይሁን። ቅድም እንደነገርኳችሁ እያንዳንዱ ነገሮች በቃ ህይወት ትራጀዲ ብቻ ላይ አይቆም። በጣም ኢንስፒሬሽን የሆነ ላይፍ ነበር። ምዕራፍ 1 ግን ምዕራፍ 2 ይባላል፣ ምዕራፍ 3 ይባላል፣ ምዕራፍ 4 ይባላል። ነገራችሁ አደንተኛ እንደሆናችሁ ምክንያቱም እግዚአብሔር ቸር አምላክ ነው። ህዝቡን እግዚአብሔር ይባርካል። የቃል ኪዳን ህዝቡን እግዚአብሔር ይባርካል። እግዚአብሔር ይመስገን። ስለዚህ ይሄ ሰው በጣም እውነተኛ የሆነ መሪነት ያለው በጣም ባህሪው ማይቀያል። እንዲያውም ኑሐሚን ምንድነው እሱ የጀመረውን ነገር ሳይጨርስ አያርፍ ማለት ኮንሲስተንት ያለው ነገር የማያደርገውን ነገር ለሰው ቃል አይገባም። አንዳንድ ሰው አይታችሁ እንደሆነ ይህን አድርግልሃለሁ እኔ እያለሁ በፍጹም አንተ ብቻ ሰዓቱ ሲደርስ ደውልልን ምናምን የሚሉ ሰዎች እሱ የተናገረውን ነገር ዳሳ ያደርስ የማያልፍ ሰው እግዚአብሔር እንዲህ አይነት ታማኞች ያደርገናል። በቃ ዝም ብለን ኢሞሽናል ሆነን እንድንናገርና በቃ አልተመቸኝም ስልክ ማናነሳ ምናምን እንሆናለን። እግዚአብሔር የተባረከ ይሁን። እንግዲህ በዚህ ሰው ህይወት ውስጥ የሆነችውን በጣም በተለይ ከሊደርሺፕ አንጻር ራሳችንን ህይወታችንን ከመምራት አንጻር ምንድን ነው በቦዔዝ ህይወት ውስጥ የሆነው ነገር ስንል ቦዔዝ እንደነገርኳችሁ በሞላ የሰዎችን ችግር አይቶ በዛ ችግራቸው ተረማምዶ የሆነ የራስን ነገር ኳልኩሌት አድርጎ ይሄን ይጠቀማለሁ አይደል። ምዕራፍ 3 ላይ ሩት ወደሱ መጣ
አማቷ በመከረቻት መሰረት ልብስህን ዘርጋ ስትል ነው አለ። ቆንጆ እኮ ናት ሞዓባዊት። መቼም ጥሩ ነገር አፍስሮ የሚደረገው አለ ለራስ ነው የሚደረገው። ነው ከኔ የሚሻል ሰው አለ፣ እሱ ካልፈለገ እኔ አደርገዋለሁ። ወገን ስለን የኛ ይሆን ስለተራወጥን የኛ ነው። እግዚአብሔር ለኤሊ ያዘጋጀውን ቁራ አይበላበትም ይባላል። ኤሊ ታውቃላችሁ፣ ዝግ ብሎ የሚሄደው ማለት ነው። ኤሊ ሰው ካህኑ ላይ ይችላል። ለኤሊ እግዚአብሔር ያዘጋጀውን አሞራ አይበላበትም የሚባል አባባል። እግዚአብሔርን ጠብቁት። ፓስተር አንድ ምሳሌ ነግሮኛል፣ በጣም ይገርመኛል። አንዲት እህት እዛ ልናገር ነው እና ጌታ ተናገራት ልጅ አሜሪካ ብሎ እና በቅንነት ጌታን የምታገለግል እና ጠበቀች 2-3-4 ዓመት ይመስለኛል 5 እንግዲህ ሁለተኛ ሰምቼ ነው የምነግራችሁ። እና አልተሳካም። ወደ ኢትዮጵያ መጣች። ተስፋ የሚያስቆርጥ ግን እንደዛ ተስፋ ብትቆርጥ እግዚአብሔር ቤት ውስጥ አልገፋች። ጌታ ታገለግላለች። አንዳንዴ ወገኖችን ስታይ ትሸሸጋለች። ነገር ፊቷ ማዲያት ወጥቶ ሊሆን ይችላል፣ ምን ብሎ ሊሆን ይችላል። እና ጊዜ ጠብቆ ግን እግዚአብሔር ሪዋርድ የሚያደርግ አምላክ ስለሆነ አንድ ጊዜ ሚሽነሪዎች መጡ፣ ፈረንጆች ሆኑ እና የራሳቸውን እግዚአብሔር የሰጣቸውን ራዕይ ከፈጸሙ በኋላ ሊመለሱ ሲሉ እሷ የምታገለግልበት የምታመልክበት ቸርች ላይ እንዲያው አንድ ትፈልግ ነበር የምታግዘ ይዘናት ሚሊት እንጂ አንድ ትልታል በጣም ቱ ከዛ እስኪ ብለው ስትመጣ አውሳና ራሳቸው ፓስፖርት አይ ራሳቸው ቪዛ ራሳቸው ሁሉም ነገር ጨርሰው ያ ባህልን የተጎዳ ፊት እንግዲህ አሜሪካ ሲገባ ታውቃለህ፣ እግዚአብሔር ካስገባ ማለት ነው። እኔ በእድሜ አንድ 3 ጊዜ ይቻል እና ደስ ይላል። የሄዳችሁ ሰዎች ትኖራላችሁ እና እናንተ በባረከበት በረከት እግዚአብሔር ይባርክ። እናንተ እንደዚህ እድል ያገኛችሁ ሰዎች እጃችሁን ብቻ ሳይሆን እጃችሁን ጫኑ፣ ጌታ እንዲረዳን። ግን አማረን አለ አንዱ እንደዚህ ብሏል። እኔ ኢትዮጵያ ሰው ከመሆን አሜሪካ ዛፍ በሆን ይሻለኛል ይላል እና ጊዜ ደርሶ ሲሄደ 2 ዓመት ከቆየ በኋላ መኪና ገጨው። ዛፍ ማለት እንደሷል። እግዚአብሔር ከዚህ ይጠብቀን። ጌታ ግን እንጠብቀን። ተአምር ይሰራል። ነገሮቻችን ይቀየራል።